በ5 ዓመት ውስጥ ብቻ ኢትዮጵያ ከጥሬ ገንዘብ አጠቃቀም ወጥታ ወደ 9 ትሪሊዮን ብር በስልካችን ውስጥ ማንቀሳቀስ ጀምራለች። አሁንማ ጥሬ ገንዘብ የሚያስፈልገን ለታክሲ ብቻ ሆኗል። ለምን ግን እሱም በቴሌ ብር አይሆንልንም? ኤኒዌይስ ይህን ሁሉ የሚያቀላጥፈው ሲስተም ነው። መንግስት እስከ 2030 የሚቆይ ብሔራዊ የዲጂታል ክፍያ ስትራቴጂ ነድፏል። ግቡን አስገራሚ የሚያደርገው የዲጂታል ክፍያ መጠኑ ከሀገሪቱ አጠቃላይ ምርት ወይም ጂዲፒ 750% እንዲደርስ ይፈልጋሉ። ቴሌብር ከ55 ሚሊዮን በላይ ተጠቃሚ ደርሷል። ኤምፔሳ 10 ሚሊዮን ዩዘር ቤዝ ደርሷል። ይህም የተለያዩ የባንክ አፖችና ዋሌቶች እርስ በርስ እንዲግባቡ የሚያደርግ ብሔራዊ ቋንቋ ነው። ሶዋት ለምን ይጠቅመናል ካላችሁ፣ ይህ ማለት ኢትዮጵያ ለዲጂታል ኢኮኖሚ ትክክለኛውን የባቡር ሀዲድ እየዘረጋች ነው። ኮላተራል ፍሪ የሚሰጡ ብድሮችና የዲጂታል ነዳጅ ክፍያ አሁን የተለመዱ ሆነዋል። ግን እንደ አንድ ግለሰብ የሚያስፈራኝ አደጋ አለ። ቴክኖሎጂ በፍጥነት ሲቀየር ደህንነታችን ግን ወደ ኋላ ቀርቷል። በዚህ ዓመት ብቻ በዲጂታል ማጭበርበር ወይም ፍራውድ የጠፋው ገንዘብ 1.3 ቢሊዮን ብር ደርሷል። ይህም ከባለፈው ዓመት የ115% ጭማሪ አሳይቷል። ካሉን የዲጂታል አካውንቶች ውስጥ 15% ብቻ ነው አክቲቭ የሚንቀሳቀሱ። ሰዎች አፑ አላቸው እንጂ በሲስተሙ ላይ ገና እምነት አልጣሉ። ወደድንም ጠላንም ግን ለውጡ እየመጣ ነው። ፎርጂ ያለን አፖች አሉን። አሁን ደግሞ የዲጂታል መታወቂያ መጥቷል። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፍቴክ። ፒስ አውት።